ታናሽ ወንድም ታላቅየውን ገደለው። እንዴት? ለምን? ኬቭ ፓብ። አንድ ስህተት ብዙ ቅጣት። ጽዳት ሰራተኛችን ስምረት ልጇ ታሞ ይቺን 2 ቀን ረፍት ብትወጣ በኬቭ ፓብ ውስጥ የተለያየ ድርሻ ላይ ያለን ሁላችን እኔን ጨምሮ መጥረጊያና መወልወያ ይዘን ሽር ጉድ ማለት ስራችን ሆኗል። ምን ገባኝ? ሁሉም ያለካ የራሱ ጥበብና ተሰጥኦ አለው። ስምረት ብቻዋን ደፋ ቀና እያለች የምትጠበብበትን የጽዳት ስራ ለ6 የእሷን ያህል በተክኖ መስራት ሲያቅተን ገረመኝ። የኬቭ ፓብ ዋናውን የእንግዳ ማረፊያ በማጽዳት ላይ ያለው ነበር አንድ ሰው ኮቴው ሳይሰማኝ ጥላው ሳይከብደኝ ከጀርባዬ ይቅርታ ወንድም ድራፍት አምጣልኝ ያለኝ። ድንግጥ ነገር አልኩና አየሁት። አለባበሱ እንደ ነገሩ የሆነ ገጽታው ቁስቁል ያለ ፊቱ ላይ ጥልቅ ትካዜ የሚነበብበት ቁመቱ ሎጋ ሰው ነበር ቆሌን የገፈፈው። ድራፍት የለንም አለቃ አልኩት በትህትና። የባሩን የመጠጥ መደርደሪያ ለአፍታ ገርመም አደረገውና ከኪሱ ጋር ሂሳብ ሰርቶ ፊቱን ድምን ሲል ታወቀኝ። ይቅርታ ወንድም። ይቅርታ ወንድሜ ሰለሞን ወዳጅ ነው መሰለኝ። እዚህ ጠብቀኝ ብሎኝ ነበር። ሳያዙ መቀመጥ ይቻላል? እየመጣሁ ነው ብሎኝ ነበር። ሰለሞን ማን ነበር? ችግር የለውም አረፍ በል ከማለቴ ስልኬ ጮኸ። ሰሌ አይኤምኤፍ ነበር የደወለው። ወንድሜን ወደ አንተ ቤት ልኬያለሁ። እስካሁን ይደርሳል። እባክህ የፈለገውን ታዘዘው። እንደኔ ሆነ አስተናግዶ እና እባክህ እስክደርስ አብረው ሁን አደራ ነበር ያለኝ የቡልዶዘር ዶዘር ትራክተር ወላ ጀነሬተር አስመጪው የቪአይፒ ቆላፊ ባለሀብቱ ደንበኛ ሰሌ። ገረመኝ። ይሄ ከፊቴ የማየው ሰው የሰሌ ወንድም ነው? ሀውካም አለቃ ሰሌ ደውሎ ነበር። የፈለከውን እንድትጠቀም ነው የነገረኝ። ምን ልታዘዝ አልኩት። ትንሽ እፎታ ያየሁበት። ጠንከር ያለ መጠጥ አምጣልኝ እባክህ። ትህትናው ይገርማል። ቪአይፒ መግባት እንደሚፈልግ ጠየቅኩት በሰሌ ትዕዛዝ መሰረት። አይ እዚሁ ልሁን አለኝ። በራሴው ምርጫ ኮስታራ መጠጥ አቀረብኩለትና እንዴት ብዬ ወሬ እንደምጀምር ግራ ገብቶኝ ጠረጴዛ ተጋራሁት። የሚገርም እኮ ነው። የወዳጄ ሰሌ ወንድም ነህ? ማን ነው ታላቅ አልኩት። የ2 ጊዜ ታላቁ ነኝ። 6 ዓመት አልበልጠውም ብለሃል። አሁን ግን በሁሉም ነገር የሁላችን ትልቅ የሚመስለው የቤቱ የመጨረሻ ሰሌ ነው። የቤታችን ዋርካ በለው። እዚህም እዚያም እያልኩ በየመሃሉ ከስተመርም ቤቱንም ቃኘት እያደረግኩ ወሬን እየወለደ ከዚህ ሰው ጋር ፍትፈታ ጀመርኩ። አብርሃም ይባላል። ኑሮው ናዝሬት ከተማ እንደሆነ በስራው ፖሊስ እንደነበርና አሁን ግን ከፖሊስ ቤት ወጥቶ ጠቅልሎ ሸገር ላይ በወንድሙ ግብዣ መሰረት ሊከትም ገና ትናንት እንደመጣ ነገረኝ በደፈነው። እንደ ቀልድ 2 ሰዓት ያህል ነጎደ። በዚህ መሃል ሰሌ 3 ስለ ወንድሙ ተጨንቆ ደውሎልኛል። ከአንድ ትልቅ የአውራ ጎዳና ኮንስትራክሽን ድርጅት ጋር ወሳኝ ውል ለመዋዋል ነው የዘገየሁት። አደራ ወንድሜን ሳምሶን አብረው ሁን። ምን ጉድ ነው የሰሌ ጭንቀት! ወንድሙን ምን ያህል ቢጨነቅለት ነው ከትልቅ የሥራ ውል መሃል ደጋግሞ የሚደውለው? ሰሌ በጣም ይወድሃል። እንዳይደብርህ ተጨንቆ ደጋግሞ ደወለልኝ። ትልቅ የሥራ ጉዳይ ገጥሞት ነው ይመጣል። ቤት ያፈራው ቆንጆ አገልግላለን አለቃ እስኪ ቀመስ አልኩት። ፍቅቅ ብሎ ሰሌ ዝም ብሎ ነው የሚጨነቀው። እኔ እኮ ለመጽናናት እየጣርኩ ነው። ዝም ብሎ ሆደ ቡቡ ስለሆነ ነው እንጂ የት መሄጃ አለኝ? ጠብቀዋለሁ። ምግቡ አላሰኘኝም ይቅርብኝ አለኝ የአልኮሉን ሞቅታ ትህትናውን ሳይነድበት። ሀዘን ገጥሞ ነበር አልኩት መጠየቅ ይኑርብኝ አይኑርብኝ እየተወዛገብኩ። እንደፈራሁትም የማይነካ ነገር ነካው መሰለኝ። ፊቱ በአፍታ ጽልመት ለበሰ። እንዲህም ሲል እየተናነቀው ታሪኩን አጫወተኝ። ታውቃለህ
ሰሌ መልካም ወንድም ነው። ታናሻችን ሆኖ ለቤተሰቡ የማይነጥፍ ፍቅሩን ያሳየ ልባም ታናሽ ወንድም። እሱም ባይኖር ይሄን ጊዜ እንዴት እንደማልፈው ሳስብ ግራ አጋባለሁ። ላያስችል አይሰጥም የሚባል የለ። ከልጄ ህልፈት ጀምሮ በእስር ቤት ቆይታዬ ቤተሰቤንም እኔንም ተንከባክቦ ያው አሁን ደግሞ ዳግመኛ ብፈጠር ሊኖረኝ የማይችል ምን የመሰለ አፓርታማ አዘጋጅቶልኝ ከነ ቤተሰቤ ከናዝሬት እንድመጣ አደረገኝ። ገረመኝ። ሰሌ መልካም ሰው እንደሆነ አውቃለሁ። አንዳንድ ሰው አለ አይደል የውጭ አልጋ የቤት ውስጥ ቀጋ የሚሆን። ሰሌ ለቤተሰቡ ብዙም ግድ የማይሰጠው ይመስለኝ ነበር። የወንድሙንም ምስክርነት ስሰማ ልቤ ይበልጡኑ ሰሌን አከበረው። ጋዜጠኝነቴን እርግፍ አድርጌ ትቼ ፐብ ብከፍትም ጋዜጠኝነት ልክፍቴ ነውና ሊፋታኝ አልቻለም። የወሬ ጫፍ ከያዝኩ ጓሙን ጨብጬ ኮርቻው ላይ ካልተቆናጠጥኩ ሆዴን ይቆርጠኛል። እናም ይህን እግር የጣለው ሰው ማስለፍለፍ ጀመርኩ። የልጁ ህልፈት፣ እስር ቤት፣ ከተማ መቀየር እኮ ምን ተፈጥሮ ነው? ይኸው ነው ታሪኩ እንደወረደ። አብርሃም የፖሊስ ባልደረባ ነበር በአዳማ ከተማ። ቤተሰቦቹ ይቅርብ ለኑሮ የሚደጉም ስራ ከወንድሞቹ ጋር ንግድ ጀምር እያሉት ፖሊስነት የህይወቴ ጥሪ ነው ብሎ ዝቅ ባለ ደሞዝ ደንታም ሳይሰጠው ይኖር ነበር። ሚስት አግብቶ ልጆች ወልዶ ሀቀኛ ፖሊስ ሆኖ እያገለገለ ከ10 ዓመት በላይ ዘለቀ። የ11 ዓመትና የ10 ዓመት ልጆች አሉት ነበሩት ልበል እንጂ። ህይወት ዙሯን የቱጋክራው ፈተና ውስጥ እንደምትከተን አናውቅም። አብርሃም አሁን ሀዘን አጥብቆታል። አንድ ስህተት ብዙ ቅጣት ከፈለኝ ሲል ነበር የገጠመውን ያለፈበትን አሁኑን የገለጸልኝ። ሸገር በወንድሙ እገዛ ከአዳማ የመጣው ባለቤቱ የአእምሮ ሕክምና ክትትል ስላስፈለጋት ነው። ባቢ አጎቱ የገዛለትን ሳይክል ሊነዳ ወጥቶ ነው። አብርሽ ልጄ ናፈቀኝ፣ ልጄ ከጨዋታ አይመለስም። በቃ የልጇ ህልፈትን አምና መቀበል አቅቷት በእውነታና በሰመመን ዓለም በማመንና ባለማመን ልቦና ውስጥ ሆናለች። ልጇን ስታጣ ክው ድንግጥ ብላ ቀርታለች። ግን ልጄን ውለድ ብላ ሚስቱ መለመን የማይችለው ጥያቄ ትጠይቀዋለች። ወህፍ አድርጎታል ባለቤቱ። የ11 ዓመት ልጁን ልዑልን ከቀበረና ሰልስት ከተቀመጠ በኋላ ሀዘኑን እንኳን በአግባቡ ሳይወጣ እስር ቤት ገባ። ቤተሰቡን በትኑ። እናም ለወራት ታሰረ። ውል የሌለው መቋጫ የማይበጅለት የህይወት ፈተናና አጣብቂኝ። ከሁሉ በላይ ደግሞ ስለ 10 ዓመት ልጁ ናሆም ሲያወራልኝ እንባውን መቆጣጠር አልቻለም ነበር። እኔም የእንባ ከረጢቴ ድንገት ተፈታብኝ። አመመኝ፣ ልቤን ወጋኝ። ከወራት በፊት ድንገት አድርጎት ማያውቀውን የስራ ሽጉጡን ፈቶ በመሀረብ ካጸዳዳ በኋላ ሳያስበው አቀባብሎት ዘወትር በሚያስቀምጥበት ደበቅ ያለ ቦታ ቢያስቀምጠውም የቀን ጎዶሎ ግን ልጁን ሲጫወት ሽጉጡን አግኝተውት ፊልም ላይ እንዳዩት በእሳት መጫወት ጀመሩ። ሟቹ ልዑል፣ ታናሹ ናሆም የሽጉጥ ጨዋታ ሀሳብ አቀረበለት። ሽጉጥ እኮ እሳት ያወጣል፣ እሳቱን አፌ ውስጥ ለኩሰው። ናሆም የታላቁን ምክር ሰምቶ ሽጉጡን ወንድሟ አፍ ውስጥ ከቶ እየተሳሳቁ ቃታውን ሳቡ። ከዛ ምን ይነገራል? አንድ ስህተት ብዙ ቅጣት ያለኝ እውነቱን ነበር አብርሃም። አንዳንዴ ባለማስተዋል በቸልተኝነት የምናልፋቸው ነገሮች የቀን ክፉ ሲጨመርባቸው የህይወት ጸጸት፣ ሙጉትና ፍጭት ይሰጡናል። ድንገት ምን ቀን ላይ ህይወታችን ምዕራፍ አቅጣጫ እንደሚቀየር አናውቅም። አንዲት ትንሽ ስህተት ህይወታችንን በጥቁርና ነጭ ከፍሎ የቀድሞና የአሁን ብሎ ይለያየዋል። በነጭና በጥቁር። ባለቤቴ መረጋጋት አልቻለችም፣ ግን ተስፋ አለኝ ደህና ትሆናለች። ግን ምን ብክን እንደሚያደርገኝ ታውቃለህ? ልጄን ከማጣቴ በላይ የትንሹ ልጄን የወደፊት ቀናት ሳስብ
ሞቴ ይናፍቀኛል። አሁን ባልጠና አእምሮ የማይበትን የመረበሽ ትንሽ ከፍ ሲል ደግሞ እየተከተለው ህይወቱ እንደሚበጠብጠው ሳስብ ያሳምመኛል። ታውቃለህ፣ ልጄን ካጣው በኋላ ለምርመራና በእንዝላልነት ለልጄ ህይወት ማለፍ ተጠያቂ ሆኜ ሰልስቱን ጨርሼ በንጋታው እስር ቤት ገባሁ። ቤተሰቤን እንዳባወራ ማጽናናት፣ ሀዘኔን ውጪ አይዞኝ እንኳን ማለት ሳልችል ታሰርኩ። ተአምር ይመስላል አይደል? ከእስር ቤት ስወጣ ባለቤቴ እንደ ቀድሞ መሆን አልቻለችም። ከፖሊስ ቤት ተሰናበትኩኝ። ለባለቤቴ ሕክምና ክትትል ደግሞ ቦታ መቀየር ትንሽ ቢረዳህ ብሎ ወንድሜን በዚህ ጭንቀት ጊዜ ጣለልኝና ከሸገር ሰማይ ስር ኑሮን ሀ ብዬ ለመጀመር መጣሁ። ውስጤን ድክም ቢለኝም ግን ለልጄና ለባለቤቴ ስል መበርታት አለብኝ። በዚህ ህይወት ውስጥ ብዙ ነገር ይሆናል። ከፈጣሪ በታች ተስፋ ነው የህይወት ስንቅ። እየተፍጨረጨርኩኝ ነው ለመበርታት። ሀዘን ቢያደቀኝም ቀን ቢጨልምብኝም ህይወት ብታመርም ጥርስን ነክሶ ወደፊት ብቻ ነው። እስር ቤት እያለሁ የስራ ባልደረቦቼ በእንክብካቤ ነበር የያዙኝ። ፕሮሲጀር ስለሆነ እንጂ ራሴን እንደ እስረኛ አልቆጥረውም ነበር። እናም የታሰርኩበት ክፍል ግድግዳ ላይ የተጻፈ ማን እንደጻፈ ያላወቅኩት አንድ ጽሑፍ ያበረታኝ ነበር። ምን እንደሚል ታውቃለህ? ተስፋና ፍቅር ከህይወት ሸክምና ስቃይ ነፃ እንድንወጣ ያግዙናል ይላል። አይገርምም? ይሄን አባባል ማን እንዳለው ታውቃለህ? ሶፎክለስ ይባላል። የኖረበት ዘመንስ መቼ እንደሆነ ታውቃለህ? በ496 ዓመተ ዓለም የኖረ የግሪክ ተውኔት ጸሐፊ ነበር። አይገርምም? በዛ ሩቅ ዘመን ቲያትር መኖሩ ገርሞኝ ሳያበቃ ከ2500 ዓመት በፊት የኖረን ሰው አምላክ ተጠቅሞ ሊያበረታኝ በእስር ቤት ግድግዳ ላይ የዚህ ሰው ሀሳብ ሰፍሮ ልቤ እንዳበሰልኝ። ፍቅርና ተስፋን የሙጥኝ ብዬ ቀሪ ዘመኔን እኖረዋለሁ ከአምላክ ጋር። በጨዋታችን መሀል ሰሌ ደርሶ ወሬያችንን ተገታ። ለነገሩ ከበቂ በላይ ሰምቼው በነገረኝ ታሪክ ልቤም እምም አድርጎኛል። ወንድም ጋሼ ይቅር በለኝ፣ ቆየሁብህ አይደል? በጣም ይቅርታ። ወሳኝ ስራ ሆኖብኝ እንጂ ቸል ብዬህ አይደለም። እና ቪአይፒ እንግባ። ሳሚ የተለመደውን አምጣለን ብሎኝ ሰሌ እጁን ይዞ ታላቅ ወንድሙን ወደ ቪአይፒ እየመራው ገባ። ከበሩ መሳቢያ ውስጥ ማስታወሻ ደብተሬን አውጥቼ ተስፋና ፍቅር ከህይወት ሸክምና ስቃይ ነፃ እንድንወጣ ያግዙናል። ሶፎክለስ በ496 ዓመተ ዓለም የኖረ የግሪክ ተውኔት ጸሐፊ። በቅንፍ አብርሃም የሰሌ አይኤምኤፍ ወንድም ብዬ በተደላቀቀ ስሜት ውስጥ ሆኜ አሰፈርኩኝና በረጅሙ ተነፈስኩ። አሄ የሰው ልጅ ፈተና! በእውነተኛ ታሪክ ላይ የተመሰረተ ህይወት ፊቷን ስታጨፈግግብን ከአምላክ በተመለሰ ፍቅርና ተስፋ ይሁን ተስፋችን። ምንጭ ካነበብኩት